ሰላም ሰላም እንደምን አደራችሁ ዋላችሁ አመሻችሁ እያለ ሀበሻ ቨርስ በሌላ ሳምንታዊ ቪዲዮ ተመልሰናል። እንዴት ናችሁ? ሳምንታችሁ እንዴት ነበር? ትራንስፖርት እንዴት እያደረጋችሁ ነው? እኛን ያው አሰቃይቶናል፣ አንገላቶናል፣ ሰልፉ ረዝሞናል። ብቻ ለዚህ ቻናል አዲስ ከሆናችሁ ይሄ ቻናል ሀበሻ ቨርስ ይባላል። ቀልድና ጨዋታ በቁም ነገር እያዋዛ ወደ እናንተ የሚያደርስ ቻናል ነው። የዚህ ቻናል ቤተሰብ ለመሆን የሚያስፈልገው ሰብስክራይብ ማድረግ ብቻ ነው። እንደዚህ ዘና ፈታ የሚያደርጉ ቁም ነገር ያዘሉ ቪዲዮዎች ደግሞ ስንለቅ እናንተ ጋር በጊዜ እንዲደርሱ የደውል ምልክቷን ማብራት እንዳትረሱ እያለ ወደ ሳምንታዊ ቪዲዮአችን ቆይ ላይክ ማድረግ እንዳትረሱ። ቃሉ ቡቲክ ኢንተርናሽናል አይን ውስጥ መግባቱ በጣም ነው ያስፈራኝ። እኔ ለምን እንደሆነ ላሳያችሁ። ፋሽን አዘጋጆች ኦብቪየስሊ እጃቸውን ዘርግተው ነው የሚቀበሉት። እንደማንን ጆይን እንደሚያደርግ አያችሁ አይደለ? ኢንተርናሽናል መሆኑ ከእውቅናና ገንዘብ ከሀብት ከብልጽግና አንፃር ብቻ አይተን ነው እንደ አንድ አቺቭመንት እንደ አንድ ሰክሰስ ጮቤ እየረገጥን ያለ ነው። ግን እስቲ ሄዶ ምን አይነት ዓለም እንደሚቀላቀል ይሄ ትንሽዬ ልጅ አስቡት። እንግዲህ ለዚህ ነው እኔ ኢንተርናሽናል አይን ውስጥ መግባቱ ለኔ ሃዛርዲየስ ነው፣ በጣም አደገኛና ስኬሪ ነው የሆነ። ቤተሰቦቹ ከዚህ አንግል ስፒሪቹዋል አንፃር ከእግዚአብሔርኛ አንፃር ከዛ አንግል አይተው ዲሳይድ ቢያደርጉ የመጣውን ኦፈር ሁሉ ባይቀበሉ። ምክንያቱም የፋሽን ኢንተርናሽናል ዲዛይነሮች አይናቸው ዴሞኒክ ስለሆነ ሴጣን አምላኪዎች ናቸው። ሴጣን አምላኪዎች አይን ውስጥ ነው የገባው። ጌታ ይርዳው። እግዚአብሔር ይከልለው ይሄንን ንጹህ ሕፃን ልጅ። እግዚአብሔር ይከልለው ይሄንን ትንሽዬ ሕፃን ልጅ። እኔ ግን በእንደዚህ አይነት ጥሩ በሚመስል ፊት ተቀርቡና ይሄ ምቀኝነታችሁን የምትዘሩ ሰዎች ምንድነው ችግራችሁ ነው? ማለት ምን አገናኘው? ሲጀመር ይሄ የሱ ምርጫ እኮ ያንቺ ምርጫ አይደለም። የሰራውን ነገር አፕሪሺየት ማድረግ እንችላለን። በቃ አለቀ። የሰራው ነገር በጣም ምርጥ ነው፣ አስገራሚ ነገር ነው። ዓለማይን ውስጥ አስገብቶታል። ዓለማይን ውስጥ ገባ ማለት ግን ሁሌ ደግሞ ሄዶ እነሱን ይቀላቀላል። ለምን መንገድ ትከፍቻለሽ? ጥሩ ትመስሉና ትመጡና መጥፎ መንገድ እንዴት እንደሚገባ እየከለከላችሁ ታሳያላችሁ። እንዴት ነው ይሄ? ተው ተብሎ ያደገ ሕፃን ልጅና ዝም ብሎ በነፃነት ያደገ ሕፃን ልጅ እንደማለት ነው። እኛ ሀገር የምናየው ነገር ነው። በቃ ብዙ ጊዜ ግን ማለት ነው ይሄ ለሴት ድራማ የሚሰጡ ምናምን የሴት ልጅ ልብ የሚሰብሩ ወንዶች ማለት ነው እነዚህ በቃ ያንሰው ምናምን የሚባሉ ወንዶች አይደሉም። እዚህ አጫጭር ጉርጅብል የሚመሳሰሉ ቦርጫ መላጣ ወንዶች እውነት የአውራጣት የሚያከግሩት ለምንድን ነው ግን? አንቺ እኮ ኮንፊደንስ የምትሰጪው በእውነት በገዛ ፈሴ አስሜ መቀስቀሴ ይባላል። ነው እንደዛ ነው ነገሩ። አጫጭር ወንዶች ናቸው እንደዚህ የሚያደርጉት። ያሳዝናል ግን አጭሮች በቃ ተው። አውራጣት የተበላችሁ ሰዎች ተው በቃ። አንቺም ፊት አትስጪ ለእንደዚህ አይነት ወንድ። የኔ ልጅ ሊዱ በቪዲዮ ግቢ። በቪዲዮ አኩርፈሽ ነው እናትሽ አለችኝ። ልደትሽን ስቀር አኩርፈሻል በጣም። ሹፌር አባት ሲሆን ናሲሩት ይውጣ እንጂ ሲፈልግ አይመጣም። ሹፌር አባት ሲሆን የልጁን ምርቃት ስልኩ ዝግ የሆነው ጅቡቲ በረሃ ጎማ ተኝቶበት እየቀየረ ነው። ሹፌር አባት ሲሆን ይወጣል በቋጥኝ ይተኛል ተራራ ጨለማን ይደፍራ ቤቱን ሊያበራ ሹፌር አባት ሲሆን
የእናቱን ሐዘን የአባቱን መርዶ በድንገት ቢሰማ እያለቀሰ ነው የሚቀይረው ጎማ። ይዘውራል መሪ እያነባ በጣም ሹፌር አባት ሲሆን ና ሲሉት ይውጣ እንጂ ሲፈልግ አይመጣም። የኔ አበባ ቀንሽ ላይ ጎድዬ በጣም አኩርፈሻል። ይሄንን ወቂ ከርታታው አባትሽ በጣም ይወድሻል። አንዴ ድምጽሽን አሰሚኝ የኔ አበባ አንዴ ብቻ አባዬ በይ። በጣም አሪፍ መልእክት ነው። ሹፌሮችን ሪስፔክት ማድረግ አለብን። ማለት ብዙ ነገራችንን የያዙት እነሱ ናቸው። ኢምፖርት የሚደረጉ እቃዎችን ከምግብ ጀምሮ እስከምንለብሳቸው ነገሮች እነሱ ከሌሉ የሉ። ያንን በረሃ እነሱ ለማቋረጥ ካልደፈሩ እነሱ ይሄንን መስዋዕትነት ካልከፈሉ የለምና ሪስፔክት ፎር ለሹፌሮች። ሹፌሮችን እንወዳቸዋለን እና እናከብራቸዋለን። ስራቸው የሚከበርና ትልቅ ነው እና ለኛ ብላችሁ ይሄን ሁሉ መስዋዕትነት ስለምትከፍሉ ደግሞ እናመሰግናለን። እግረ መንገዳችሁን ደግሞ ሹፌር አባት ያላችሁ ሹፌር ባል ያላችሁ ሰዎች ደግሞ አትኮራረፉ። ብዙ ጊዜ ሰላም ለመሆን ሞክሩ። ምክንያቱም አኩርፈሽ ይሄ ሰው ሄዶ ምን ውስጥ እንደሚገባ አይታወቅም። ይመለስ አይመለስ አታውቂም። ስለዚህ በቻልሽው አቅም አጠገብሽ ሲኖር ተንከባክበሽ፣ ሩቅ ሲሆን ደግሞ ባለማኩረፍ ችግርሽን ቶሎ ለመፍታት ከባድ ነው፣ ግን ችግርሽን ቶሎ እየፈታሽ ጸጸት ውስጥ ላለመግባት መሞከር አሪፍ ነው ብላለሁ። ብቻ እንለፍ። እሱ እንግዲህ እንዳለው ከሆነ እኔ ህሊናን ነው የላኩት። ንቃት እኔ አልሄድኩም ማለት እኔ አልሄድኩም። ንቃት ምን ይስላ ንቃት እኔ አልሄድኩም ማለት ህሊናን የላኳት። ንቃት ተኝቼ ነበረ። ህሊና ደግሞ ኤክስ የነበረች ያው እሷን ለማስደብደብ ልኬ ነው እሷን ተደበደበችው። እነሱ ግን ንቃት ህሊና የመጣው እኔ ንቃት ነኝ። ንቃት አልሄድኩም፣ አልነቀውም። እስካሁን ድረስ እዛው ተኝቻለሁ። ህሊና ግን ሄዳ እንደተመታ እንደመጣች ሰምቻለሁ ብሏል። እና በቃ እሱ አልተደባደበም። ድብድብ የለም። ኧረ ሼም ነው እንደዚህ ሙድ አትያዙበት ልጁ ላይ እንዴ። በቃ ሞክሯል። ምን ሼ ነው እሱ እኮ ፕሮፌሽናል አይደለም። አንደኛ ነገር ኤክስፒሪየንስ ምናምን ነገር የለውም። ሙድ አትያዙበት። በቃ ሞክሯል። እንዴ ሪንግ ውስጥ ገብቶ እኮ በቃ አሳይቶናል። ቢያንስ አይተነዋል ሪንግ ውስጥ ይመስለኛል አይደል? እሺ አትካፋ አሁን ወልዶ መንፈስ ቅዱስ እሺ አትካፋ እሺ አትካፋ እኔ የለሁበትም። ማንን እንዳስመሰሉት ግን አይታችሁታል? ሜክሲኮ ጌታ ሆይ ድረስልን። ቆይ እስቲ ይሄንን አስባችሁታል? ቀጣይ የሚመጣው አመት 2019 ነው። ከዛ ቀጣይ ደግሞ 2020 ነው። ከዛ ይሄኛውን እንገለብጠዋለን 9102 ይሄንንም እንደዛው 0202 ከዛ አንዱን 0 ከአንዱ 0 ጋር እናጠፋዋለን። ከዛ 9ን በ0 እናባዛለን። እዚህ ጋር 9 ይመጣል። ከዛ 9ን በ0 ስታባዛው 0 ነው የሚመጣው። 9 ነው የሚመጣው። ተፋክ ከዛ 2ንና 1ን እንወስዳለን። ከዛ እዚህ ጋር ደግሞ 2ንና 2ን እንወስዳለን። 2ና 2ን 1 እና 3 እዚህ ጋር 7 ትመጣለን። 9ን በዚህ ጋር ወስደን ፊት ለፊቷ ላይ እናስቀምጣለን። ይሄ 2 ፊት ለፊት 7ን ደግሞ ቆይ እኔ አልገባኝ። ምንድነው እየሰራ ያለው? እስቲ ቀጣይ የሚመጣው አመት 2019 ነው። ከዛ ቀጣይ ደግሞ 2020 ነው። ከዛ ይሄኛውን እንገለብጠዋለን 9102 ይሄንንም እንደዛው 0202 ከዛ አንዱን 0 ከአንዱ 0 ጋር እናጠፋዋለን። ከዛ 9ን በ0 እናባዛለን። እዚህ ጋር 9 ይመጣል። እንዴት
One eternity later. 9 ሲባዛ በ0 0 ነው ብራዘር። ግራ አጋባኝ እኮ ምንድነው የተማርኩትም ታስጠፋብኝ። ከዛ ሁለትንና አንድን እንወስዳለን። ከዛ እዚህ ጋር ደግሞ ሁለትንና ሁለትን እንወስዳለን። ሁለትና ሁለትን አንድና 3 እዚህ ጋር 7 እንመጣለን። ሁለቱን ደምራካቾች 9ን በዚህ ጋር ወስደን ፊት ለፊቷ ላይ እናስቀምጣለን። ይሄ ሁለት ፊት ለፊት 7ን ደግሞ በዚህ መጨረሻ ላይ እናስቀምጣለን። ከዛ ከ9 እንዲህ እንወርዳለን። ከሁለትም እንዲህ እንወርዳለን። ስትወርድ ታድራታለህ እንጂ ምንም የምታገኘው ነገር የለም። Emotional damage. You got me. ይመች። የምር እኔ ምን ተአምር ሊሰራ ነው ብዬ በቃ ምን በለዓ ሊነግረን ነው እያልኩ የማን መሲህ ነው እያልኩ ትራንስፖርት ያለበት ሁኔታ እስቲ ነው። ለምን ሰልፍ ነው? የታክሲ ግቢ ድረስ መጥቷል። እንግዲህ ነዳጅ የለ። ይገርምሻል፣ ባለፈው ሰልፉ መኝታዬ ጋር ደርሶ ተኝቼ ነው የተሰለፍኩት። አዎ። A few moments later. የኔ ቆንጆ ታገቢኛለሽ? ምንድነው? እዛ ሰርፕራይዝ ላደርግሽ ነበር፣ እዚሁ ሰዓቱ ነጎደ። ታገቢኛለሽ? 3 weeks later. እርገጠው Yourself the season, man. Come on, the season, man. ጠጋ በል ትንሽ ወደፊት ጠጋ። ቢያንስ ከግቢ ልንወጣ ነው። Many months later. አይዞሽ በርቺኔ እናት አይዞሽ። እንደ ቀልድ 9 ወር ሞላናል። ስሙን ግን ማን ልትሉ ታሰባችሁ? ናፍጣን በለው እንዴ? አሰለፈች በሏት፣ አሰለፈች። ምንም አሁን ያለበት ሁኔታ ማለት ነው አልተሻለም ከዚህ ምንም በቃ እዛው ትጠብሳለህ፣ እዛው ኢንጌጅ ታደርጋለህ፣ እዛው ታገባለህ፣ እዛው ትወልዳለህ። አለቀ። ኧረ ግን ወዴት እየሄደ ነው ትራንስፖርት? ኧረ ፈጣሪ ሆይ 1 ሰዓት ከቤት ወጥተን እኮ ስራ የምንገባው 4 ሰዓት ነው። ማን አላቋርጥም ጀምሬ ሳይፍን ቀይሬ እንዲህ ነበረ ካላልኩኝ ከትናንት ስህተት ተምሬ ሰው ቢያወራ ስለኔ መች ግድ ሰጥቶኝ እኔ አላውቅም። መንዛት መብራራት ስራ ነው ምስክሬ። የወረስኩት ነው ከአባቴ ይህን ቀብራራ ኩራት። ጉርድ ፎቶ ነው። ዋታን አርቲስት በቃ ማዶ ባብል የምን በሰና ከተማ ውበትሽን እያየው ስወጣ ስገባ እንዳፋር አፍሌታ የጠየመው ፊቴ ኧረ በቆይ እንዲህ እምባዬ ሊመጣ ነው። እንዴ ረፋ ምንድነው እንደዚህ ሁሉ የሚበሰጥ ሁሉ እቺ ለምንድን ነው ግን የመጣው?
መቼም ቢሆን ግን ማለት ነው ወንድ ሆነ ፍቅረኛህም ትሁን ሚስትህ በእናት እንደው እንድትሄድ እንዳትፈቅድ፣ በቃ የሰው ባሪያ እንድትሆን እንዳትፈቅድ። በእናት በቃ ስራ በቃ የምር ያስጠላል። በፈጣሪ ስራ መቼም እንዳትልካት የምር ችሽ እንዳትልካት። ብቻ ለዛሬ ያዝንላችሁ ቪዲዮ ይሄን ይመስል ነበረ። ከኛ እኩል ፈታ ዘና እዝን እንዳላችሁ ተስፋ እናደርጋለን። የመጨረሻው ቪዲዮ ትንሽ ሞራላችንን ሰብሮታልና ብቻ የቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ እንደዚህ አይነት ዘና ፈታ የሚያደርጉ ቪዲዮዎች ወደ እናንተ ቀድሞ እንዲደርሱ የደውል ምልክቷን ማብራት እንዳትረሱ። ከተመቻችሁ ላይክ በማድረግ ሰፖርት አድርጉን። ገና እያደገ ያለ አዲስ ቻናል ነው፣ አሳድጉ። አንድ ላይ ተባብረን እንደግ እያለን የዛሬ ቪዲዮአችንን እዚህ ላይ እናጠናቅቃለን። ፒስ አውት